የኢትዮጵያ የጥንት ኦርቶዶክስ ቤተክርስቲያን ግን ራሱን እንኳን መቀለብ አቅቶት ቢጫ ለብሶ ወገኖቼ ባካችሁ ራበን። አዝናለሁ። አገሪቱ ግሪን ናት። ከዚህ በኋላ ካቶሊክን ተመልከቱ፣ ፕሬስቢቴሪያን ተመልከቱ፣ ባምቢስት ተመልከቱ፣ ሜትሪስት ተመልከቱ፣ ፕሮቴስታንቲዝም ተመልከቱ። በአሜሪካን ሀገር እንደ ዩሮፒያን አሜሪካ ምንድነው የሚያደርጉት? በላቲን አሜሪካ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ ዩሮፕ ኤንድ ሶ ኦን ምንድነው የሚያደርጉ? ገዳም ሲመሰርቱ በጎን ፋብሪካ ይመሰርታሉ። ገዳም ሲመሰርቱ ልማት አለ። እንደ ግብጽ ገዳም ሲመሰረት ኮሌጅ አለ። ገዳም ሲመሰረት ክሊኒክ አለ። ገዳም ሲመሰረት ሆስፒታል ይመሰርታሉ። የኛስ ገዳም ይሰራል። በቃ አሁን እሸቱ መለሰ የሚባል አንድ ሌባ አታላይ በኦርቶዶክስ ገብቶ አሁን በጣም ታውቋል። ይመች ያራዳልሽ ለብልበው አሁን ይሄ ያስተዋውቃል። ሰሞኑን የ400 ነው የ600 ሚሊዮን ብር ቤተክርስቲያን ገዳም ሊመረቅ ነው። ምን ያረጋል? $50,000 እኮ ቤተክርስቲያን በቂ ነው። ያንን ግን ለምንድነው ኮሌጅ ያላረግ ነው? ቶ ኮሌጅ ሰው በኩላሊት እየሞተ ነው። የኩላሊት እጥረት አልቻለም። ለምንድነው ወንድሙ እኮ አንድ ኩላሊት ሊሰጥ ወንድሙ ፌል አድርጎበት አንድ ለመስጠት እኛ ቤት መጣው እባካችሁ በሚሊዮን 5 ሚሊዮን ተጠየቁ 10 ሚሊዮን ህንድን ለመሄድ ይላሉ። ለምንድነው ኦርቶዶክስ አቅም እኮ አላት። ኦርቶዶክስ ገዳም ስትመሰርት በትንሹ መስረታ ቤተክርስቲያን ጎኑ ላይ ግን ሆስፒታል ነው መመስረት ያለባት። ዛሬ ሴንት ሉክ ቅዱስ ሉቃስ እዚህ ቴክሳስ ውስጥ ያለው ትልቁ የሪፈራል ሆስፒታል የካንሰር ሆስፒታል የካቶሊክ ነው። ሴንት ማርክ የማርቆስ ቅዱስ ማርቆስ ሆስፒታል የኦርቶዶክስ ነው፣ የካቶሊክ ነው። ባፕቲስት የምትሉት የምናምን የምትሉት ሜቶዲስት የቤተክርስቲያን ነው። በዚህ ሀገር ትልቁ ሆስፒታል የቤተክርስቲያን ነው። እኛ ጋር ግን ጭራሽ የሚበሉት አጣው ቢጫ ለብሰው እባካችሁ ቋርፉም ደረቀብን እባካችሁ ይላሉ። እንዲህ ከመሆን ያድናችሁ ወገኖቼ። እኔ እናንተን ጠልቻችሁ አይደለም። የሚያስረባችሁ አባ ማትያስ ነው። የሚያስረባችሁ ሲኖዶሱ ነው። በእነሱ ቪኤት መኪና ይሄዳሉ፣ ቁርጥ ይበላሉ፣ ሮብ ዓርብ ይበላሉ፣ ጠጅ ይጠጣሉ፣ ሴት ይዳራሉ። ልንገራችሁ አባ ሕፃን አባ ኮንትሮባንዲዮስ እኮ የሚነዳው መኪና የ40 ሚሊዮን ነው። የአባ ኮንትሮባንዲዮስ የአባ ሕፃን መኪና የብፁዕ ቅዱስ እጅጋየው የተባለችዋ ሴትዮ ገንዘብ እነዚህን መመገብ ይችላል። አባ ሕፃን የተባለ ሌባ እኮ 4 ማካሮ ሽጉጥ አለ 6 ክላሽ ሲባል አይ ውሸት ነው ተሳስተው ነው እንጂ 2 ማካሮቭ ነው ያለኝ 2 ክላሽ ነው ያለኝ ያለ ወንበዴ ነው። ይሄ ግን መኪና የሚነዳው የ40 ሚሊዮን ብር መኪና ነው። የዚህ ሰውዬ መኪና ቢሸጥ ራሱ በአራጅ መንግስትን የጠቅላይ ሚኒስትሩ ነው ቃሊቲ ወሩሬው 8 ዓመት ታስሯል። በኮንትሮባንድ ወሩሬ ቃሊቲ ሀብቱን ወርሼ ለነዚህ ገዳም ለ10 ዓመት ያበላቸዋል። ስለዚህ ይሄን ካላረጋችሁ የምታመልኩት ኢየሱስ አሳ እንዲያወርድላችሁ ጠይቁ። እኔ እውነቱን ልንገራችሁ፣ እኔም ቤተሰቤን የማይሸፍንልኝ ኢየሱስ አላመልከው። አስረግጬ ነው የምነግር። ኢየሱስ አስረግጬ እየነገርኩ ነው። ስላሴ የምትባል አካል የኔን ልጆች ማብላክ ካልቻልክ፣ የኔን ሚስት ማስተዳደር ካልቻልኩ እክድሃለሁ። ባናት ተዘቅዘቅ ነው የምልህ። አያገባኝም። እኔን የማያበላ ኢየሱስ አይጠቅመኝም። ምን ያደርግልኛል? ስለዚህ ቢጫ ለብሳ አንተን ያላበላ ኢየሱስ ለምን አባት ተከተለዋል? ክደው መውጣት አለብህ ወደ ስራ። አድዋ ማን ይዘህ ደግሞ ሞክረው በጀርባ በውሃ በኩል ጎመን ትከል። ማይ ፍሬንድ ትግሬም ቢያለን ከፋፈለን ትላለህ። ትግሬ እንዴት ያሸንፋል? አንተ ከትልቅ ህዝብ ያለ የወጣው ስነ ልቦና ስለወደቀ ነው። እየነገርኩ ያለ ኦርቶዶክስን ጴንጤ ምናምን ትባል የምታመልከው አምላክ አሳ እንዲያወርድል ጠይቃለሁ። እኔም ማመልከው ኢየሱስ ግን እስካሁን ያበላኝ ልቤ ንጹህ ስለሆነ ለስራ ስለምነሳ ስለምሰራ ጅልጥ ኦርቶዶክስ ስላልሆንኩ ብስል ኦርቶዶክስ ስለሆንኩ ፈሪ ስላልሆንኩ በጭባጫ ስላልሆንኩ
አማኒ ሳይሆን አማኒ ስለሆንኩ እኔ ግን ልጆችን እያበላው ያውም ዩኒቨርሲቲ እያስተማርኩ እኔ እየበላው የኔ ኢየሱስ ይሰራል። ያንተ ኢየሱስ የምታመልከው ካልሰራልህ ካደው ነው። የምታመልከው ኢየሱስ ቢጫ ለብሰ ዳቦ ከሰማይ ካላወረደ ሊታመን አይገባም። አባር ነጭ መነጋገር ያስፈልጋል። ስለዚህ አሁን ሰሞኑን ጠፍተዋል። እየወጡ ይለፈልፉ የነበረ ገዱ አንዳርጋቸው፣ ስብሐት ነጋ፣ ልደቱ አያሌው የት ሄዱ? ይልቃል ጌትነት የት ሄዱ ብላችሁ ስትጠይቁ ተደብቀዋል። አሁን ተደበቁ ተብለዋል። ለምን? አብይም ሊከሳቸው ነው። ኔፓል አብዮት ምናምን እያሉ የደሃ ልጅ አስጨርሰው የከተማ መጽ እያሉ አብይን አስወግደን እኛ ደብረ ጽዮን ይዘን እንገባለን የሚል እንቅስቃሴ ሲያደርጉ ነበር። ዛሬ እነዚህ ሰዎች የት ሄዱ ስትሉ የአሜሪካ መንግስት ለኢትዮጵያኖች ውጡ ብሏል። ለምሳሌ ሀብታሙ አያሌው ሲቲዝን ወስዶ ሊሆን ይችላል። ያም አያድነውም። የታክስ ገንዘብ ካጨረበርክ እዚህ ሀገር የለም ገደል ነው የሚከት ልጆች ራሱ ሜዲኬሽን ያገኙ ከ360 ጋር ስለተሳፈጠ ሀብታሙ አያሌው ከሰውታል። መከራ ፊት ነው መከራ ወርዶበታል። የራሱ ጉዳይ አጭበረባሪ ነበር። በየቤተ ክርስቲያኑ እየሄደ የአማራን ትግል እኮ ህዋትን የሚያሸንፈው ኃይል የለም ያለን እኮ ነው። አባ ማቲያስ እኮ ስልስስ ልብ ነው ያለው እኮ ህዋት ነው። ስለዚህ በጥገኝነት የመጡ ስለሆነ ህዝብን ያስጨረሱ ስለሆነ ህዝብ ያስጨፈጨፉ ስለሆነ ለመንግስት ተላልፈው መሰጠት አለባቸው ነው። ኢትዮጵያ ውስጥ ነው ፍርዳቸው ማግኘት አለባቸው። አሜሪካ ያለው ግን ዲፕሎማት አምባሳደሩ ማን ነው ግን? ለምን እኔን አሾሙኝ? አብይ ቀጥታ ነው መሾም ነበረበት። አሁን እዚሁ እንዳለው አምባሳደር አድርጎ ቢሾመኝ ከትራምፕ አድሚኒስትሬሽን ሌጋሊቲው ስላለኝ በቀጥታ ትራምፕ ጋር ቢሮ ገባል። አንኳኩቼ ከልደቱ አያሌው ጀምሮ ሀብታሙ አያሌው ጀሮውን አንጠልጥዬ አዲስ አበባ ነው ማስገቡ። ይሄ ሁሉ አማራ እልቂት በእነዚህ ሰዎች ነው። መጀመሪያ ትግሉን አሳልፈው በመስጠት እኛ እየተቃወምናቸው እነ ገዱን እኮ እዚህ ሀገር መጥተው እናንተ ትደግፉ ነበር። ዛሬም ደግሞ አታለው መጥተው ዲግሪ $3000 ገዝተው ፒኤችዲ ሰርተናል ብለው እዚህ ጋር ለማታለል ገዱ አንዳርጋቸው ፓርኪንግ እየሰራ ነው። አውቆ እኮ ነው እሱ። ፓርኪንግ እኮ የነጭ ስራ ነው፣ ለገዱ አይገባውም። ገዱ እኮ ማይም ችግኝ ማፍላት፣ ችግኝ ጥበቃ ያው የድሮ ስራው በ25 ኪሎ ግራም ዱቄትና በ5 ሊትር ዘይት ነው አንተ መስራት ያለበት። ማይም እኮ 11 ክፍል ያቆመው እኮ ዳደግ ነው። አባቱ ይታወቃል። ፊውዳል የፊውዳል ልጅ ነው፣ ግን ከውጭ ስለተወለደ ያው በድነት ያደገ ሞጣ ነበርኩ። ሰዴ የምትባል ሀገር ነበርኩ ያለው። እኔ እኮ ችግኝ ሲያፈና አውቀዋለሁ እኮ 7 እና 8 ወዲያው እኮ እነሱ ጋር ተቀላቅሎ ሊቀንበሩ ነው ምናምን የመጣ ገዱ ይሄን ትግል ሽጦ ለኦሮሞች ሽጦ ያስጨፈጨፈን ሰው ነው። ልደቱ አያሌው ምርጫ በመጣ ቁጥር በኢትዮጵያ ቴሌቪዥን እየቀረበ የህዋትን ድሜ ሲያስቀጥል የከረመ ብዙ ሚሊዮን ዶላር ያፈራ ነው። አማርኛ ተናጋሪ ትግሬ ብቸኛው ልደቱ አያሌው እኮ በህዋት ትግሬ ሳይሆን ብቸኛው በማዕከላዊ ስብሰባ የሚሰበሰብ ሰው፣ ማንም አይሰበሰብም። ስለዚህ እነዚህ ሰዎች ተላልፈው ወደ ኢትዮጵያ መንግስት ስለሚሰጡ ተደብቀዋል። አሁን ይልቅ የተናገሩትን ማስረጃ ሰብሰቡና እና አብይ ምናምን ቶሎ ብላችሁ። ሌላውስ ተስፋዬ ገብረስላሴ፣ ትንግርቱ ገብረ ጻዲቅ፣ ሀብታሙ አያሌው 360ዎች አንድ የተደበቀች በዶክተር ስም ደብቃ ምታሽ ሻዕቢያ ያለች እና አገው ሰናይት ደረጃ የተባለች ዳያስፖራው ሙልጭ አርጋ የበላች እነዚህ በሙሉ መንግስትን ገለብጣለን ሲሉ የነበሩ ናቸው። የት ሄዱ? አሁን ነው ተደብቀዋል። ፋኖም ሲወዳድቅ ተደብቀዋል። ስለዚህ የኢትዮጵያ መንግስት ቢሆን ኖሮ ይሄ ከብት ስብስብ እነዚህም በፍጥነት በሰሩት ወንጀል በጥገኝነት ስለመጡ ህዝብን ከህዝብ ስላጋጩ የአማራን ኢኮኖሚ ስላዋደሙ በፋኖ ኃይል ገብተው ስለበተኑ እንደ ሰፈራ ማሞ መንግስትን በኃይል እናስወግዳለን ህዝባዊ አመጽ ስለጠሩ እየጠሩ የነበሩ ስለሆነ እንደነ ይልቃል ያለ እንደነ ትንግርቱ እንደነ
ሀብታሙ አያሌው እንደነ ስብሐት ነጋ ልደቱ ነገዱ እነዚህ በቀጥታ እነ መዓዛ መሐመድ በቀጥታ የኢትዮጵያ መንግስት ከሶ መውሰድ አለበት። አሁን ጊዜው አሁን ነው። የትራምፕ መንግስት ውጡ እያለ እየከሰሱ ነው። ጠበቃ ይዘዋል። በአስቸኳይ አብይ ግናው መውሰድ ይችል ነበር። የማይረባ ነው። እሱም ፍርዳቸውን ማግኘት አለባቸው። ሌላው ማሳሰብ ያለን ኢትዮጵያ ውስጥ ያላችሁ የምጽአት አማራ ዓለም አቀፍ ንቅናቄ አባላትና ደጋፊዎች በአማራ ክልል ያላችሁ፣ በደቡብ በኦሮሚያ በተለያዩ ክልል ያላችሁ፣ በስፔሻሊ ሸዋ፣ አዲስ አበባ፣ አማራ ክልል፣ ኦሮሚያ ክልል ያላችሁ የምጽአት አማራ ዓለም አቀፍ ንቅናቄ አባላት እና ደጋፊዎች ከሁሉም ብሔሮች የተመለመላችሁና ደጋፊዎች፣ የመከላከያ አባላት፣ የደህንነት አባላት፣ የፖሊስ አባላት፣ የጸጥታ አካላት፣ ወጣቶች በሙሉ ጥሪ ቀርቦላቸዋል። በቅርብ ጊዜ የምንጀምረው የሆነ ተግባር ስላለ በሚዲያችን ስለምናስተላልፍ ነቅታችሁ ተጠብቁ ዘንድ ጥሪ ተደርጎላቸዋል። ማንኛውም የምጽአት አማራ ዓለም አቀፍ ንቅናቄ አባልና ደጋፊዎች 1 ለ5 በመንግስት መስሪያ ቤት፣ በጠቅላይ ሚኒስትሩ ቢሮ፣ በእያንዳንዱ ጀነራሎች፣ ወታደሮች፣ በጸጥታ አካላት ደህንነት ውስጥ ያላችሁ ነጋዴዎች በሙሉ የተመለመላችሁ በዛሬው ዕለት የምናስተላልፍላችሁ ነቅታችሁ ጠብቁ። የሆነ ተግባር ስለምናስተላልፍ የሆነ ተግባር ስለምንሰራ ነቅታችሁ ከዛሬ ቀን ጀምሮ ሚዲያችንን ተከታተሉ የሚል ጥሪ እናስተላልፋለን። ዝግጁ ሁናችሁ ተከታተሉ። ዝግጁ ሁኑ። የሚሰራ አዲስ ነገር አለ። ተጠባበቁ። መግለጫ ይሰጣል። ቅድም እንደነገርኳችሁ ከወለጋና ከመተከል በኦነግ ሸኔ ስም በኦነግ ሽም በበላይነት አማራን እያፈናቀሉ እየገደሉ በአጠቃላይ ኦፕሬሽኑን እየመሩ ኦነግ ሸኔ ኦላ እያሉ የነበሩ በ1977 ዓ.ም ከዚያ በፊት ኦሮሚያ ክልልና መተከል የሰፈሩ በነጌታቸው አሰፋና በመለስ ዜናዊ የታጠቁ ከ1983 ዓ.ም ጀምሮ ልክ በኢትዮጵያ ውስጥ ባይዘው ልንገራችሁ፣ ማንኛውም ትግሬ ትጥቃለ። ተራ ትግሬ ጧፍ ሻጭ ታጣፊ ክላሽ አለ። ውሸት እንዳይመስላችሁ። ማንኛውም ትግሬ በኢትዮጵያ ክፍል የሚኖረው ትግሬ የታጠቀ ነው። ቢ ኬርፉል ጋይስ። እያንዳንዱ ጠመንጃ ህዋት አስታጥቆታል። እያንዳንዱ ደጋፊ ተቃዋሚ ጠመንጃ አለው። ራስክን ጠብቅ ተብሎ ታጥቋል። ይሄንም የተከበሩ አቶ አያሌው መንገሻ አጋልጠውታል። ሎንግ ታይም እያንዳንዱ የታጠቀ ነው። ሁሉም ቦምብ አለው፣ ጥይት አለው፣ ክላሽ አለው፣ ምናምን አለው፣ መትረጌስ አለው። ሀብታም ነው። በሙሉ ዘርፏል። መሬት እየከለለ አንዱን ሽጦ አንዱን ፎቅ ሰርቷል።